በአሁን ሰዓት ላይ አንድ ስራ ብቻ ከሆነ እየሰራችሁ ያላችሁት በጣም ልትጠነቀቁና ልታስቡበት ይገባል። ምክንያቱም በየትኛው ጊዜና ሰዓት ስራችሁን ልታጡት እንደምትችሉ አታውቁም። ይህን ያልኩበት ምክንያት ምንድነው? በሀገራችን በኢትዮጵያ እንዲሁም ደግሞ በሌሎች ሀገራት ላይ የሚገኙ ሰዎች ሰራተኞች ከስራ ገበታቸው በተለያዩ ምክንያቶች እየተባረሩ ካሉበት ፖዚሽን ዝቅ እየተደረጉ ነው የሚገኙት። ለዚህም ምክንያቱ ምንድነው? ያለው የቴክኖሎጂ የማህበራዊ የፖለቲካዊና የኢኮኖሚ ለውጦች ተጽዕኖ ስለሚያሳድሩ ስራቸው። ለምሳሌ ያክል ብጠቅስላችሁ በሀገራችን በኢትዮጵያ እንኳን በባንኪንግ ኢንዱስትሪው ላይ ተሰማርተው የሚገኙ ሰራተኞች ከስራ ገበታቸው እየተቀነሱ ከነበሩበት ፖዚሽን ዝቅ እየተደረጉ ነው ያሉት። ምክንያቱም ምንድነው? ያለው የቴክኖሎጂካል አድቫንስመንት በቀላሉ ያለውን የባንኪንግ ሰርቪስ በማሽኖች መታገዝ መስጠት ስለቻለ ነው። ስለዚህ በቀላሉ ሰዎች ሄደው በነዛ ማሽኖች ከተገለገሉ እነዛ ሰራተኞች አያስፈልጉም። ባንኩም ለነዛ ሰራተኞች ወጪ ማውጣትን አይፈልግም። ምክንያቱም ፕሮፊቱን መጨመር ስለሆነ የሚፈልገው ለነዛ ሰራተኞች ክፍያ በመክፈል ኮስቱን መጨመር አይፈልግም። ስለዚህ እንደዚህ አይነት ነገሮች ላይ በደንብ ማሰብ ይኖርብናል። ለምሳሌ ያክል ደግሞ በተጨማሪም በዓለም ደረጃ እንኳን ብንመለከት የሆሊውድ ሰራተኞች የነበሩት በቅርብ ጊዜ ሰላማዊ ሰልፍ ወጥተዋል። ይህ የሚሆንበት ምክንያት ምንድነው? ኤአይ ስራቸውን ሪፕሌስ እያደረገው ስለመጣ ማለት ነው። በቀላሉ እነሱ የሚሰሩትን ስራ ኤአይ እየሰራው ስለሆነ ወደፊት ስራቸውን ሊያጡት እንደሚችሉ ስለሰጉ ነው ሰላማዊ ሰልፍ የወጡት። ስለዚህ ሰላማዊ ሰልፍ ብንወጣ ምንም አይነት ነገሮችን ብናደርግ እነዚህ ነገሮች ላይ ልናመልጥ አንችልም። ሶሉሽኑ ምንድነው? መልቲፕል ሶርስ ኦፍ ኢንካም የሚያስገኙን ስራዎች መስራት ይኖርብናል። በአንድ ስራ ላይ ብቻ መወሰን የለብንም። ሌሎች ሶርስ ኦፍ ኢንካም የሚያስገኙንን ስራዎች ወይም ደግሞ ጀነሬት የምናደርግባቸውን ስራዎች መፈለግ ይኖርብናል። ይህን ስላችሁ ግን በተደራራቢ ወይም ደግሞ ተደራራቢ የሆኑ ስራዎችን በመስራት ራሳችሁ ማስጨነቅ አለባችሁ ማለት ሳይሆን ፓሲቭ ኢንካም ጀነሬት የሚያደርጉላችሁን ስራዎችን መፈለግ ያለባችሁ። እናንተ ሳታስፈልጉ ገንዘብ ሜክ ልታደርጉባቸው የምትችላቸው ስራዎች ማለት ነው። ፓሲቭ ኢንካም ማለት ባጭሩ እናንተ ሳታስፈልጉ ገንዘብ ሜክ የምታደርጉበት መንገድ ማለት ነው። ፓሲቭሊ ለእንደዚህ አይነት ምሳሌዎች መጠቅስላችሁ በቀላሉ ኮንቴንት ክሬሽን አንዱ ፓሲቭ ኢንካም ማግኛ መንገድ። አንድ ኮንቴንት ክሬት ታደርጋላችሁ ወይም ደግሞ የተለያዩ ቪዲዮዎችን ሰርታችሁ በተለያዩ ኒቾች ዙሪያ እነዛ ነገሮች አፕሎድ ታደርጋላችሁ። እናንተ ተኝታችሁም ሌላ ስራ እየሰራችሁ ሰው ባየ ቁጥር ገንዘብ ሜክ ማድረግ ትችላላችሁ። ስፔሻሊ ደግሞ የምትሰሯቸው ኮንቴንቶች ኤቨርግሪን ኮንቴንቶች ከሆኑ ምን ማለት ነው? የማያረጁ በጊዜ ሂደት እንኳን የማይጠፉ አይነት ኮንቴንቶች ከሆኑ እነዛ ኮንቴንቶች ኦልዌይስ ሜክ ያደርጉላቸዋል ገንዘብ ማለት ነው። ለምሳሌ ያክል ኤቨርግሪን ከሚባሉ ኮንቴንቶች ውስጥ አንዱ ከረባት ማሰር። ለምሳሌ እንደዚህ አይነት ቪዲዮ የሰሩ ሰዎች ኦልዌይስ ሜክ ማድረግ ይችላሉ ገንዘብ። ምክንያቱም በየጊዜው የሚመረቁ ተማሪዎች፣ ሱፍ የሚያደርጉ ሰዎች ስለዛ ነገር ማየት ይፈልጋሉ። ያንን የሚያዩ ሰዎች ኦልዌይስ እነዛ ሰዎች ያንን ቪዲዮ የሰሩ ሰዎች ተኝተውም ቢሆን ገንዘብ ሜክ ማድረግ ይችላሉ ማለት ነው። ከዛም በተጨማሪ ደግሞ ፓሲቭ ኢንካም የምታገኙባቸው መንገዶች ኢንቨስትመንት ላይ መግባት ነው። ገንዘብ ካላችሁና ሴቭ ካደረጋችሁ የተለያዩ ሼሮችን በመግዛት አዋጭ የሆኑ ቢዝነሶችን አጥንታችሁ ሼሮችን በመግዛት ከነዛ በአመት ከሚሰጠው ዲቪደንድ ላይ ተካፋይ መሆን ትችላላችሁ። ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ናት ኦንሊ ዚስ፣ ከዚህም በተጨማሪ ሌሎች አይነት ኢንቨስትመንቶች ላይ መግባት ትችላላችሁ። ለምሳሌ ያክል ፎሬን ኤክስቼንጅ ከረንሲዎች ላይ ልትገቡ ትችላላችሁ። ዶላር ልትገዙና ልታስቀምጡ ትችላላችሁ። ጎልድ፣ ወርቅ ገዝታችሁ ልታስቀምጡ ትችላላችሁ። ስቲል ግን እነዚህ ነገሮች ጥናት ይፈልጋሉ። በደንብ አጥንታችሁ የሚያዋጣችሁን አይታችሁ። ክሪፕቶም አሁን ላይ የመጡ በጣም ወሳኝ የሚባሉ እና በጣም ትሬንዲንግ የሆኑ ኢንቨስትመንቶች ናቸው። ክሪፕቶ ላይ ኢንቨስት ይደረጋል። እነዚህ ነገሮች ላይ ጥናት በማድረግ አዋጭነቱን ካጠናችሁ በኋላ ኢንቨስት በማድረግ ፓሲቭ ኢንካም ሜክ ማድረግ ትችላላችሁ። ሲምፕሊ ደግሞ የምናውቃቸው ኢንቨስትመንቶች አሉ። ለምሳሌ ያክል ሪል ስቴት ላይ ቤቶችን በመግዛት እነዛን ቤቶች በማከራየት ገንዘብ ሜክ ማድረግ ትችላላችሁ።